የሚያደርገን እከሌ ትበልጥሻለች፣ እከሌ ቁመት ትበልጥሻለች፣ እከሌ መልክ ትበልጥሻለች፣ እከሌ ሀብት ትበልጥሻለች ብሎ ያንን እንድናስብ የሚያደርገን ሰይጣን ነው። እምቢም በለው እምቢ ብለን በራሳችን ባለ ነገር ደስተኛ መሆን፣ የራሳችንን ያለንን በረከት መቁጠር። ምን አገባኝ ስለ ጎረቤቴ ክትፎ? እንዴ ነው የምላቸዋል። ጎረቤቴ ስለሚበላው ክትፎ ምን አገባኝ? እኔ ሽሮዬን አመስግኛል በለው። ሽሮዬን ክትፎ ነው ብዬ ፈጣሪን አመስግኛል በለው። ነው ዋናው። ስለዚህ አመልማል ብዬ ልጠራት ነበር። ሄመን ስምሽ ያምራል። ሄመን የእውነት ስምሽ ነው? ያምራል። የልጅ ስም ነው። የኔ ቤት ይባላለሁ። ትርጉሙ ምንድን ነው? ሄመን እግዚአብሔር የለመንኩትን ሰጠኝ ማለት ነው። ሳይ ትርጉሙም ደስ ይላል። እሺ አስተማሪ ታሪክ አለኝ ብለሽ ነው የገባሽው አይደል? አዎ አስተማሪ ታሪክ ነበረኝ፣ ግን ትቀበሉኛላችሁ ብዬ አላሰብኩም። ድንገት ነው የገባሁት። እሺ እንዲሁ ስከታተል አጋጣሚ ነው የገባሁት እና ከምን እንደምጀምር አላውቅም። ከአስተዳደግሽ ኦር ከትውልድ ቦታሽ፣ ለምሳሌ እኔ ተወልጄ ያደግኩትኝ ገጠራማ ቦታ ነው። ለቤተሰቦቼ ይህን ያህል ልጅ ነኝ፣ እንደዚህ ተማርኩኝ ያልሽ ነው። አይ ቲንክ አገዝኩሽ ብዬ አስባለሁ። አዎ ልክ ነሽ፣ በጣም አገዝሽ። እና ተወልጄ ያደግኩት አሰላ ነው። አሰላ ከተማ ውስጥ ነን። ለቤተሰቦቼ የመጀመሪያ ልጅ ነኝ። ከኔ በታች 4 ልጆች አሉ። አጠቃላይ 5 ነን። እዛው ተማርኩኝ። ከዛ 12ኛ ክፍል ውጤት አልመጣም። በግል ዲግሪን ተማርኩኝ። ከዛ ዲግሪን ተምሬ ጨርሼ ስራ ፍለጋ አዲስ አበባ ገባሁኝ። 2009 ላይ ጨረስኩኝ ትምህርት። 2010 መግቢያው ላይ እንትን ገባሁ፣ ወደ አዲስ አበባ ገባሁ ስራ ፍለጋ። ከዛ አዲስ አበባ ላይ አክስቴ ቤት ነበረ የምቀመጠው። እዛ አክስቴ ቤት የተቀመጥኩኝ ስራ አገኘሁኝ። 6 ወር አልተቀመጥኩኝ እና በቃ ራሴን ችዬ ልውጣ ብዬ ተከራይቼ ወጣሁኝ ከአክስቴ ቤት። ከዛ የራሴን ስራ ጀመርኩኝ፣ ቤት ተከራየሁኝ። ብቻ ኑሮ እንደዛ ተጀመረ እና ለብቻ ሲኖር ትንሽ ይከብዳል። የመጀመሪያ ነው ከቤተሰብ ጋር ተለይቼ ምናምን ወጥቼ አላውቅም። ገና የመጀመሪያ ነው። እንደ አዲስ ከዜሮ ነው የጀመርኩት ሁሉን ነገር። አንድ ፍራሽ፣ አንድ ብረት ድስት፣ አንድ ስቶቭ ምናምን ብዬ እንደዛ ጀመርኩኝ። ለሴት ልጅ አዲስ አበባም ከዛ በፊት እንዲሁ 2 ቀን 3 ቀን ለመቆየት፣ እሱም ከስንት አንዴ ነው የሚሄደው እንጂ እዛናል ብዙም አላውቀውም። እና አዲስ አበባ ላይ እንግዲህ ለመጀመሪያ ጊዜ ብቻ የምኖር ጀመርኩ። ራሴን በራሴ እያስተዳደርኩኝ፣ ከራሴም ተርፎ አንዳንዴ ለቤተሰብም እንትን እላለሁ፣ እልካለሁ፣ ቤተሰብ እረዳለሁ። እና እንደዛ እየኖርኩኝ ስራው እንትን አይልም፣ የዛን ያህል አጥጋቢ አይደለም ደሞዙ። በዛ ላይ ደግሞ በፊልዴም አልነበረም። ምን ነበር? ካሸር ነበር የተቀጠርኩት ሱፐር ማርኬት ላይ። እንትንሽ ምን ነበረ ፕሮፌሽንሽ? የተማርሽ ፊልድሽ? ፕሮፌሽን አካውንቲንግ ነበረ። በመሀል እንትን እንዳልን እንደዚህ አውርቼ ስለማላቅ ጠይቂኝ። በመሀል እኮ ላይክ ዋና ፖይንቱን እኔ ጠይቅሻለሁ። ያልተናገርሽ ነገር ካለ ልክ እንደዚያው ለምሳሌ ያው ስራ አጥጋቢ ላይክ የተማርሽ ምን ነበረ፣ የተቀጣሽ ምን ነበር በሚለው ማለት ነው። አካውንቲንግ ተመረኩኝ፣ በካሸር ተቀጠርኩኝ። የመጀመሪያው ድርጅት በካሸር እየሰራሁኝ ከአለቃው ጋር አልተስማማሁኝም። እዛም 6 ወር እንደሰራሁኝ ወጣው ከአለቃ ጋር ተጣልቼ እና ከዛም ወጥቼ ሌላ ሱፐር ማርኬት እንደዚሁ በካሸር ነው የገባሁት። ብቻ የምገባበት ድርጅቶች ከአለቃ ጋር አልስማማም፣ ገንዘብ ነገር ላይ ስለሆነ የምቀመጠው ማለት ነው። ገንዘብ ያለ አግባብ እንደሰጣቸው ምናምን ነገር ይፈልጋሉ። ከዛ በተረፈ ደግሞ እነሱ ለእኔ መስጠት ከፈለጉ ከኪሳቸው ያው
የሴትነት ጥያቄ አለ፣ እሱን ይጠይቃሉ። በዛ ነገር ሳልስማማ ስቀር ቀጥታ እንትን ነው መልቀቂያ ነው የሚጻፍልኝ። ሁለተኛው ድርጅት እንደውም ተካስሼ ውላ ነበረ በዚህ ምክንያት ማለት ነው። በራስሽ መልቀቂያውን እነሱ እንዳባረሩኝ ሳይሆን አንቺ በራሴ ፍቃድ ነው የለቀኩት ብለሽ ደብዳቤ አስገቢ፣ እኛ መልቀቂያ እንሰጥሻለን ሲሉኝ፣ እንዴ እኔ ስራ መስራት እፈልጋለሁ፣ ለስራ ነው የመጣሁት። ስለዚህ አይ የምትሉ ከሆነ የምታባረሩኝ ከሆነ የአገልግሎቴ ስራ ማፈላለጊያ የሚባል ነገር አለ። ስራ ማፈላለጊያውን ሰጥታችሁኝ ነው የምታባረሩኝ እንጂ እኔ ህጉን አውቀዋለሁ ምን እንደሚል እና በእንደዚህ ነገር አልወጣም ምናምን ብዬ ተካስሼ ምናምን ነበረ የወጣሁት። ሰጥተውኝ የሚገባኝን ነገር ሰጥተውኝ የወጣሁት፣ ዝም ብዬ በነፃ አልወጣሁም። ከዛ በዛ መሀል ፍቅረኛ ነበረኝ። 11 ክፍል ላይ ነበር የጀመርኩት እኮ። እንዴት እንደተዋወቃችሁ ከፍቅረኛሽ ጋር? ትምህርት ቤት አንድ ግቢ ነው። እሱን ፓርት ረሳሽዋ? ዘለልሽዋ? ትምህርት ቤት ያለሽ ረሳሁት። ለዛ እኮ ነው ጠይቂኝ ብልሽ። በጉጉት እየጠበቅኩ ነው። ፍቅረኛ ሚት የምታደርጊበትን ፓርት፣ የምትተዋወቅበትን ፓርት ገና በጉጉት ደግሞ ፍቅረኛ ነበረኝ ስቲ እንደ መስተዋወቃችሁ የቱ ጋር? በዛ መሀል 11 ክፍል ላይ ፍቅረኛ ነበረኝ። 11 ክፍል ነው የተዋወቅነው። እዛው ትምህርት ቤት ግቢ ውስጥ አንድ ትምህርት ቤት ነበርን። እዛ ነው የተዋወቅነው። ጥሩ ግንኙነት ነው ያለን፣ እንደ ማንኛውም ፍቅረኛ ጥሩ ሁኔታ ላይ ነን። እኔ ተመርቄ እሱም ተመርቆ፣ እሱ 40 ምንጭ ዩኒቨርሲቲ ደረሰው እና እዛ ነው የተመረቀው። እኔ ስወድቅ ማለት ነው 12 ክፍል ላይ። እሱም 3 አመት ጨረሰ። እኔም 3 አመት ነው የተማርኩት ዲግሪን። እኩል ስራ ያዝን። ያው እኔም ሌላ ቦታ እሱ መንግስት ቢቀጥረውም እኩል ስራ ያዝን። ብቻ እንደዛ ቀጠልና እንትን ርቀት ከመጀመሪያውንም ገና ዩኒቨርሲቲ ስንገባ ነው ርቀት የለየን። ያው በዛ መሀል ጸብ ምናምንም አለ፣ ግን እንደዛው የተጣላን እየተታረቅንም ቆይተናል እዛ ድረስ። ከዛ አዲስ አበባ ስገባ ግን ካልመጣ ከኔ ተመልሼ እዛ የተወለድኩበት ሀገር ላይ መኖር አልፈለግኩም። እሱ ደግሞ እዛው ነው መኖር የሚፈልገው እና ወይ ወደ አዲስ አበባ ና ወይ ደግሞ ሌላ ሀገርም ቢሆን ሄደን እንኖር ምናምን ስል ፈቃደኛ አልነበረም እና የሆነ ችላ ችላ ወደ መባባሉ ምናምን ነገር መጣ እና ብቻ እንዲህ በርቀት ውስጥ ከስንት አንዴ መደዋወል ምናምን እየተራራቅን መጣንና ሳይታወቅ ነው የተለያየ ነው። እንደዚህ በአንድ ጊዜ ቀጥ ያለ እንትን አይደለም፣ ብሬካፕ አልነበረም። እኔም አልተጎዳውም፣ እሱም የተጎዳ አይመስለኝም ሳስበው። ከዛ አሁን ከሁለተኛው ድርጅትን በዛ ምክንያት ተካስሼ ምናምን ወጣሁኝና ሌላ ድርጅት ስገባ እዛ ያሉትም ምንም በቃ ከሌላው ድርጅት የተለየ ነገር አይደለም። እንደዛም ብቻ በቃ ሁሉም ጋር ዞሮ ዞሮ አንድ ነው። ችዬ ነው በቃ መስራት ያለብኝ ምናምን ብዬ ችዬ እየሰራሁኝ በመሀል ሲስተርም መጣች እና ከኔ ጋር መኖር ጀመረች፣ ታናሽ እህቴ። ከዛ በዛ መሀል ደግሞ ሌላ ሰው ተዋወቅኩኝ እና እንደ ቀልድ ነው ጓደኝነት የተጀመረው። እንደ ቀልድ ጓደኝነት ጀመርን። 2 ዓመት ምናምን አብረን ቆየን። ለምን ትንሽ ነቃ ብለሽ አታውሪንም? ጉትት እያደረግሽ ነው ማለት ተኝተሽ ነው የምታወሪ? አረ እየሰራሁኝ ነው። ኦኬ። አይ ትንሽ ነቃ በይ። እየሰራሁኝ ነው። እንደዚህ ስታወሪኝ ከስር ከስር የሚለኝ ሰው ጥሩ ነው ቢኖር እና እሱ ጋር ከ2 ዓመት በኋላ እሺ፣ እያዳመጥሽ ነው። እና
ከ2 አመት በኋላ በጓደኝነት እንዲሁ 2 አመት ቆየንና ነው ከዛ በኋላ የጀመርነው ሌላ ግንኙነት ውስጥ የገባ ነው። በዛ በ2 አመት ውስጥ ግን እኔ በጣም ነበሩ የምወደው እና ሳንነጋገር ነው ፍቅር የጀመርነው። እንዲህ ፍቅረኛ ይሁን ምናምን ተባብለን ሳይሆን አጋጣሚ ድንገት ነው የጀመርነው እና ከዛ በመሀል ልጅ ተፈጠረ። አልነገርኩትም። ልጅ እንዳረገዝኩኝ አልነገርኩትም። ባወቀበት ጊዜ አወቀ። ሲያውቅ ከአንተ አይደለም አልኩት እና እንደዛ ያልኩት ምክንያት እሱ በጣም እንትን ይል ነበረ፣ ይፈራ ነበር። እንደዚህ አይነት ነገር ኃላፊነት መውሰድ አይፈልግም እና እኔ ደግሞ እሱና ለማስጨነቅ ምናምን ነገር ነበረ እንደዛ ያደረኩት። ራሴ ኃላፊነቱን እወጣለሁ፣ የሚመጣብኝን ችግር ራሴ እወጣዋለሁ። አውቄ ነው ያደረኩት። ብሩክ እያሉ እየጻፉ ነው። ምንድን ነው ሞዴሬተሮች? ግሩፕ ብሩክ ነው ብሩክ የሚል ጽሁፍ እያየው ነው። ምንድን ነው? ማን ነው ብሩክ? ኦኬ እሺ፣ ቀጥ ይቅርታ። አቦ አስገቢኝ፣ ችግር ውስጥ የገንዘብ እርዳታ አይደለም። እሺ ማሪ፣ እየሰማንሽ ነው። ቀጥ እሺ። ልጅ ብለሽ ነው ያቆምሽው። ልጅ ተፈጠረ ግን አልነገርኩትም ነበር። አዎ አልነገርኩትም። እሺ ወለድኩኝ ብቻ እንትን አልነገርኩትም። ያልነገርኩትም ለሱ በማሰብ ነው። ያለበትን ሁኔታ አውቃለሁኝ። በዛ ሁኔታው ላይ ይሄን ነገር አልጨምርበትም ብዬ ነው። እሱም ቤተሰብ ያስተዳድራል ማለት ባለትዳር ነው። ቤተሰብ ያስተዳድራል ማለት የራሱን እናቱን እና እህት ወንድሞቹን ምናምን። ባለትዳር አይደለም። ቤተሰብ ያስተዳድራል ስትይ ባለትዳር መስሎኝ እንደነገርኩሽ። ኖ ባለትዳር አይደለም። ከዛ ወልጄ ከ6 ወር በኋላ ነው የእሱ እንደሆነ የነገርኩት። ከ6 ወር በኋላ ስነግረው ግን በጣም ነበር የደነገጠው። በጣም ነው የተወዛገበው። ሰላም እንዴት ናችሁ? ነቃቀላቸው። እኔ ሀቡም የለችም። እስከዛ እኔ ላስተዋውቅ። ለማንኛውም የአብስራ ጀነራል ትሬዲንግ እንባላለን። በአቡዳቢ በዩናይትድ አረብ ኤማራት በአቡዳቢ ናዲሲያይ ቱሪስት ክለብ አለማያ ሱፐርማርኬት ጀርባ እንገኛለን። የምንይዛቸው እንደዚህ የሚያማምሩ 100% ናቹራል የሆኑ ኦሪጂናል ሁማኔሮች ነው። በጅምላ የምናስረክባለን፣ እንዲሁም በችርቻሮ ፎሎ አርጉን። ቁጥራችን ባዮ ላይ ያለ፣ በዋትሳፕ ኮንታክት አርጉን። በጅምላ ለምትረከቡ ቅናሽ አለን። በፈለጋችሁት በወይቤ ሁሉንም ለቃቅሎ አሀቡ እኔ ማውራት ጀመርኩ። ቤቱ ጭር ከሚል እኮ ጎበዝ በትልቁ አላረጉሽም ነበር ታዲያ። ባለታሪኳስ እጄ ልታጠብ እጄ እኮ ነው ሳይ ለመብላ ባለታሪኳስ ኔትወርክ ናታ ጸጥ ሲል ወደዚህ ስመጣ ማንም የለም። ስራ እየሰራ ነው። እሺ ማሬ፣ እሺ አስተዋውቂማ። ስራችን ላይ ያለ ከቆረጥኩበት ልቀጥል ብዬ ነው። በዋትሳፕ ኮንታክት አድርጉን። በፈለጋችሁት በከርሊ በወይቢ በፍሪዝ እንዲሁም በኮፍያ የተለያዩ ፀጉሮች አሉን። በዋትሳፕ አውሩን። አካውንታችንን ፎሎ አድርጉ። አመሰግናለሁ። አብይ ቀጥሉ። ሚረሪንግ ነክቹን ጋይስ፣ ሌላ ሰው መግባት ይችላል።
ሚረር ዩር ቪዲዮ አድርጌው ነው። እስቲ እንዴት ነው? ቆይ አሁን ነኝ ትክክል። እስቲ እንዴት ነኝ ጋይስ? አሁን ተጣምም ያለው ሚረሪንግ አድርጌው እንዲህ ነው ትክክል። ኦኬ አሁን ገባኝ። እሺ እንትን በሉ አንድ ባለ ታሪክ አስገቡን። የምሳል በላ ነው። እሺ ምሳ እየበላሁ ጻፉ። ትልልቅ ልጎርስ ስለሆነ በጣም ስለራበኝ ጋይስ፣ ርቡኝ ወደ እየጮኸ ነበር እና ስለራበኝ እንዳታዩ ነው ስጎርስ። ጻፉ። የተባረከ ይሁን። አሜን። አቡ በዩኬ ቤት ውስጥ የሚሰራ ስራ ማክሪኝ። ዩኬ ላይ ቤት ውስጥ የሚሰራ ስራ የሀበሻ እቃዎች ብዙ ይገኛሉ። እዛ የምትኖሪበት አካባቢ ላይ ብዙ ሀበሻ ሊያገኘው ያልቻለው ነገር ካለ አምጪና አብዬ እንዴት ነሽ? አለ እንዴት ናችሁ? ሁላችሁም አለን። ሰላም ነው ማለት አላ አልሐምዱሊላህ። አስተማሪ ታሪክ ነው ወይስ የፍቅር ታሪክ? ለፍቅርም አስተማሪ ነው። እሺ ማሪ ጀምሪ። ስሜ ፎዚያ ይባላል። ተወልጄ ያደግኩት ሆለታ ነው። ሆለታ እና ለቤት ሶስተኛዋ ልጅ ነኝ። ማሪ እየሰማሁሽ ነው። ሳኝክ እኮ ሰላጣው ኮሽ ኮሽ ሲል እንዳይረብሽ ሚዩት አድርጌ ነው። እያዳመጥሽ ነው። እሺ ሁቢ፣ እሺ። እዚህ ጋር አንዴ ሰው እያናገረኝ ስለነበር ነው ሚዩት ያደረኩት። እና ማለት ነው እዛው ነው የተማርኩትም እዛው ሆለታ ነው። እና ብዙ በመማርበት ሰዓት ብዙ ስራ ሰርቻለሁ። ለምሳሌ አሁን አንዳንድ የመንግስት ትምህርት ቤት እንደምታውቁት ነው። የመንግስት ትምህርት ቤት ነው የተማርኩት እና እንደምታውቁት ከሰዓትም ጠዋትም ነው፣ በወር ነው የሚቀያየረው። እና ከሰዓት የጠዋት ሲሆን ጠዋት ትምህርት ቤት ሄጄ ከሰዓት ጉሊት ወጣለሁ። እናቴን ለማገዝ ነው ታዲያ እና እወጣለሁ። ከዛም በኋላ ደግሞ ከሰዓት ሲሆን ደግሞ ጠዋት አግዣት እስከ 5 ሰዓት ምናምን። ከዛ እንትን ወደ ክላስ ሄዳለሁ። ከክላስ 11 ሰዓት ነው የምመለሰው ማለት ነው። እና እንደዚህ ነው የትምህርት እንትን የነበረው። እና በመሀል ምን መጣ መሰለሽ ሀቡ እንትን ይሄ አሁንም አለ ሰፈሩ ጋይስ ብሩክ የሚባለውን ልጅ አስገቡትና እንዴ እሷ ታሪኳን እስክትጨርስ ይጠብቅ። ባለ ታሪክ ነው መሰለኝ እየጻፈ ነው። አስገቡት ሞዴሬተሮች እና ይጠብቅ እሷ እስክትጨርስ። ቴንኪዩ። እሺ ውዴ ይቅርታ ስላቋረጥኩሽ። እና ማለት ነው በመሀል እንትን መጣ ይሄ የእንትን ይህ አሁንም አለ አዲስ አበባ ላይ ጽዳት ማለት ነው። አይታችሁ ከሆነ እንደውም የሆነች ልጅ በጣም ተቀባይነት አግኝታ ነበር ቲክቶክ ላይ እንደዚህ እየሰራች ምናምን ትምህርቷንም እየተማረች ጎበዝ። እና እኔም እንደሷ ነበር የምሰራው ጽዳት ምናምን እሰራለሁ። እና የጠዋት ሲሆን ልክ የጠዋት ሲሆን ምን 12 ሰዓት ላይ ነው የሚወጣው ጽዳት። ግዴታ 12 ሰዓት መውጣት አለብሽ። 12 ሰዓት ካልወጣሽ ደሞዝሽ ይቆረጣል ማለት ነው። ልክ የመጣ ሰሞን ነበር መጀመሪያ የመጣ ሰሞን ነበር እንደዛ ነው። እንደዛ እየሰራው ደሞዙ 2400 ብር ነው። ግዴታ ተቀማጭ ማድረግ አለብሽ እና እጅሽ ላይ የሚገባው 1900 ብር ነው። ያ ተቀማጭ ደግሞ ለ3 አመት ነበረ የምንሰራው እና ያ ተቀማጭ ደግሞ ልክ 3 አመቱን ጨርሰን መውጫችን ላይ ነበረ የሚሰጠን። ለራሳችን ነው፣ ለራሳችሁ ሊበሉት ምናምን አይደለም። ግዴ ቁጠባን ለማስተማር ነገር ነው እና በ1900 ብር አግዛለሁ ቤተሰቦቼን። እኔ በቃ ማለት እንዴት እንርበልሽ ኤሌመንተሪ እያለሁ ነው እኔ ቤተሰቦቼን እንትን ማለት ያቆምኩት
ከነሱ ምንም የምጠብቀው ነገር የለም። ራሴን ነው ትምህርቴንም እየተማርኩ ራሴ የሚያስፈልገኝም ነገር እያደረኩ አልሐምዱሊላህ ማለት ከጓደኞች በታች ምናምን ሆኜ አላውቅም ነው። ይሄ እድል ሲመጣ የጽዳቱ ስራ ሲመጣ ምናምን የመጀመሪያም ስለነበር በጣም ቆሻሻውን ልክ እኛ ጽዳት ስንጀምር ምናምን ይሄ ወንደላጤዎች ምናምን ሀይላንድ በሽንት እያደረጉ ምናምን ይጥላሉ። በጣም ከባድ ነው ያን ነገር አንስተሽ ምናምን ነው እና በጣም አስቸጋሪ ነገር ነበር በሰዓቱ የነበረው እና እንደዛ እያደረግን ምናምን ልክ ይሄን እድል ሲመጣ ወደኛ ቤተሰቦች ማንም ቤተሰብ አልሰራም ምናምን ነገር አለስልሽ እንዴት ነው ይሄ ከባድ ነው። እንዴት እኔ እዚህ ተወልጄ ባደግኩበት ከተማ ውስጥ እንዴት እንደዚህ አይነት ስራ ሰራለሁ ምናምን ብለው ከዛ እኔ ደግሞ ግዴታ መስራት አለብኝ ስልሽ አትታይም። ሲጀመር በጣም ማስክ አለ፣ መነጽር አለ፣ ኮፍያ አለ፣ ጋውን አለ። በምንም ታምር እኔ ሊያልቅ አካባቢ ነው ሰው እዛ እንደምሰራ ምናምን ያወቀ ሁላ ማለት ነው። በጣም ተሸፋፍንሽ ምናምን ነው እና በቃ ግዴታ ልክ እሱ ይሄ ሰግደን ምናምን ነው የምንወጣው እና የምንገባው ደግሞ 4 ሰዓት ላይ ነው። 12 ሰዓት ወጠን 4 ሰዓት ነው የምንገባው እና በዛ ሁኔታ ውስጥ ጓደኞቻችን የኔም ጓደኞች ቤተሰቦች ነበሩ።